አንጋፋው ድምፃዊና የዜማ ደራሲ ነዋይ ደበበ በቅርቡ ለታላቁ የኢትዮጵያ ህዳሴ ግድብ ምርቃት ስላወጣው አዲስ ዜማና ከዓመታት በፊት ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት አውጥቶት ስለነበረው አነጋጋሪው የለቅሶ ዜማ ዙሪያ አስደንጋጭና አዲስ አስተያየቶችን ሰጥቷል። ለ120 ሚሊዮን ህዝብ ክብርና እንደ አንድ የጥበብ ሰው ለአባይ ግድብ ለመስፈን ስላልቻለ በ3 እና 4 ቀናት ውስጥ ብቻ የተቀናበረ አዲስ ስራ ለምርቃት ማድረሱን ተናግሯል። ለዚህ ፈጣንና ጥራት ያለው ስራም ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንደቀረበለት ገልጿል። በሌላ በኩል ብዙዎችን ሲያነጋግር ስለኖረው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የለቅሶ ዜማ ሲጠየቅ ሰው ይቅርና ወፍም ሲሞት ኢትዮጵያዊ ያለቅሳል በማለት ባህሉን ቢያስታውስም ለዚያ ዘፈን ግን የኢትዮጵያን ህዝብ መልሶ ይቅርታ ጠይቋል። ነዋይ በቁጭት ሲያስረዳ እንዲህ ብሏል። አሰብን ለከባድራ ያስረከቡት እሳቸው መሆኑን አሁን ነው በደንብ እየገባኝ የመጣው። ቀይ ባህርን የሚያክል ትልቅ ሀብት ግመል ይጠጣበት ብለው ሰጥተዋል የሚለውን በወቅቱ ብረዳ ኑሮና ውስጤ ቢኖር ኑሮ ያን ዜማ አላወጣም ነበር ሲል ተናግሯል። እርስዎ በነዋይ ደበበ አስተያየት ምን ይላሉ? ሀሳቡን ኮሜንት ላይ ያጋሩን። ተጨማሪና አዳዲስ መረጃዎችን በፍጥነት እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።